ትናንት ምሽት በመቀለ ድንገተኛ ፍንዳታ ተሰማ። ከተማው ድርጊቱ የሽብርተኝነት ሙከራ ነው ሲል ገልጿል። በመቀጠል የቀድሞ የትግራይ ፕሬዝዳንት የነበሩት አቶ ጌታቸው ረዳ ያልተጠናቀቁ ፋይሎችን በመጥቀስ ለእውነትና ለግልጽነት ደፋር ጥሪ አቅርበዋል። በመጨረሻም የኢትዮጵያ የቀይ ባህር ፍለጋ የግዛት ማስፋፋት ነው የሚለውን የኤርትራን አዲስ ትርክት ለምን ህጋዊ መሰረት እንደሌለው እናያለን። አብራችሁን ቆዩ። ውድ የኢትዮ ኤችዲ ሚዲያ ተከታታዮቻችን ሰብስክራይብ፣ ላይክ እና ሼር ማድረግዎን እንዳይረሱ። ወደ ዜናው እናልፋለን። ትናንት ምሽት ከምሽቱ 4:25 አካባቢ መቀለ ከተማ ሀዲ ሀቂ ክፍለ ከተማ ፍንዳታ ተሰምቷል። የፍንዳታው ድምጽ በአካባቢው ነዋሪዎች ላይ ከፍተኛ ድንጋጤ ቢፈጥርም እስካሁን በደረሰ መረጃ የሰው ሆነ የንብረት ጉዳት አልደረሰም። የከተማው የሰላምና የጸጥታ ዘርፍ ጽህፈት ቤት ኃላፊ አቶ ረደኝ ፍስሐ ክስተቱ ሆን ተብሎ የተፈጸመ የሽብርተኝነት ድርጊት ነው ሲሉ ሀገር ውስጥ ሚዲያዎች ገልጸዋል። ኃላፊው አክለውም ድርጊት ሆን ተብሎ የተፈጸመ ቢሆንም በዚያው ቀን በመቀለ ሌላ የጸጥታ ችግር እንዳልተመዘገበ አረጋግጠዋል። በመጨረሻም የከተማዋ ነዋሪዎች በመረጋጋት እንዲጠብቁ ንቁ ሆነው ከጸጥታ አካላት ጋር እንዲተባበሩ ጥሪ አስተላልፈዋል። ወደ ትግራይ የውስጥ ፖለቲካዊ ውጥረት እናልፋለን። አቶ ጌታቸው ረዳ በትግራይ በኢትዮጵያና በተለይም በኤርትራ መካከል ስላለው ውስብስብ ግንኙነት ደፋርና ያልተጠበቁ ግንዛቤዎችን አካፍለዋል። እርሳቸው አጽንኦት ሰጥተው እንደገለጹት ትግራይ አሁንም በግጭት መዘዝ እየተሰቃየች ሲሆን በተለይም የውጭ ተዋናዮች የኤርትራ ኃይሎች ጨምሮ ባደረጉ ተሳትፎ ምክንያት ዛሬም ያልተፈቱ ጉዳዮች አሉ። ረድኤ ያልተጠናቀቁ ፋይሎች በማለት የገለጿቸው ነገሮች አሉ። እነዚህም በጦርነት ወቅት ግልጽነት በጎደለው መንገድ የተወሰኑና ያለአግባቡ ያለፉ ድርጊቶች ናቸው። ይህም የትግራይን የውስጥ አመራር ላይ ፖለቲካ ጫና መኖሩን አመልክቷል። ከዚህም በላይ አቶ ጌታቸው ረዳ በትግራይና በኤርትራ መካከል ያለው ግንኙነት አሁንም ውጥረት እየበዛበት መሆኑን አስምረውበታል። እርሳቸውም ለትግራይ ሕዝብ ሲሉ እነዚህ ቁልፍና መልስ ያላገኙ ጥያቄዎች እንዲመረምሩ ጥሪ አቅርበዋል። የኤርትራ ኃይሎች ለምን በጥልቀት ተሳተፉ? አንዳንድ ወታደራዊ እርምጃዎችን ማን ፈቀደ? የእሳቸው የመጨረሻ መልእክት ግልጽና ጠንካራ ነው። እውነት በፖለቲካ መኝታ ክፍሎች ውስጥ ተቆልፎ ከቀጠለ ትግራይ ወደፊት መራመድ አትችልም። ወደ ቀጠናው ውጫዊ ጉዳይ ስንሄድ የኤርትራ የቅርብ ጊዜ ትርክት የኢትዮጵያ ቀይ ባህር ፍለጋ አደገኛ የግዛት ማስፋፊያ አድርጎ ለማቅረብ እየሞከረ ነው። ነገር ግን ትንታኔዎች ይህንን አባባል ይንዱታል። ኢትዮጵያ የባህር በር ፍላጎት ያላት በድንገት አይደለም። ዓለም አቀፍ የባህር ሕጎች ለአንድ ሎክድ ለሆኑ ሀገራት የሚሰጡ መብቶች ስንመለከት የአዲስ አበባ ጥያቄ ህጋዊ ነው። የባህር በር መፈለግ ጦርነትን ሳይሆን ኢኮኖሚያዊ ትብብርን የሚጠይቅ ዘመናዊ አካሄድ ነው። የኢትዮጵያ ጥረት ለራሷ ብቻ ሳይሆን ለቀጠናውም ጭምር ነው። በዘላቂነት የተረጋገጠ የባህር በር መውጫ በምስራቅ አፍሪካ የንግድ እንቅስቃሴ ላይ ወሳኝ ለውጥ ያመጣል። ይህ ደግሞ በኤርትራ ጭምር በሁሉም የክልል ሀገራት የጋራ ኢኮኖሚያዊ ትስስር እንዲፈጠር ያደርጋል። የኢትዮጵያ ፍላጎት የክልላዊ ብልጽግናን ማሳደግ ሲሆን የኤርትራ ምላሽ ግን ፍርሃትን በመግዛትና ከመተባበር መሸሽ ነው። አድማጭ ተመልካቾቻችን እየተከታተላችሁን ስለሆነ ከልብ እያመሰገንን ሰብስክራይብ፣ ላይክ እና ሼር ማድረግዎ እንዳይረሱ። የማርበርግ በሽታን ስርጭት ለመቆጣጠር የትራንስፖርት እንቅስቃሴዎች ለአንድ ሳምንት ዝግ ሊደረጉ ነው። በደቡብ ኢትዮጵያ ክልል ኦሪዞን የማርበርግ በሽታ ስርጭትን ለመቆጣጠር ከዛሬ ህዳር 20 2018 ዓ.ም ጀምሮ ከዞኑ ውጭ የሚደረጉ አንቋራጭ ትራንስፖርት እንቅስቃሴዎች ለአንድ ሳምንት ዝግ እንደሚሆኑ የዞኑ የማርበርግ በሽታ ቁጥጥር ትራንስፖርት ዘርፍ ኮሚቴ አስታወቀ። ወቅታዊ የሆነው የማርበርግ በሽታ ወረርሽኝ ከዕለት ተዕለት አስከፊ የሆነ መምጣቱን ያስታወቀው የኦሪዞን የበሽታ ስርጭት መቆጣጠር በዞኑ ዋና አስተዳዳሪ የሚመራ ግብረ ኃይል ማቋቋሙን ገልጿል። በዚህም ትምህርት ቤቶች ተዘግተው ከፍተኛ ርብርብ እየተደረገ እንደሚገኝ የተገለጸ ሲሆን አሁን ላይ ትራንስፖርት ዘርፉ ለአንድ ሳምንት መዘጋት አስፈላጊ በመሆኑ ከዛሬ ህዳር 20 2018 ዓ.ም ጀምሮ ለአንድ ሳምንት ዝግ እንደሆነ የግብረ ኃይሉ የትራንስፖርት ዘርፍ ሰብሳቢ የሆኑት የኦሪዞን ትራንስፖርትና መንገድ ልማት አስተዳደር ጽህፈት ቤት ኃላፊ አቶ ግዛው ኃይሌ ገልጸዋል። በተጨማሪም በከተማ የሁለት እግር ተሽከርካሪ የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞኑ ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ተመላክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።